እንግዲህ ሲቲዝንሺፕ አፕሊኬሽን ከዚህ በፊት አንድ የምንመለከት የነበረውና አሁን ላይ በጣም ጎልቶ የመጣው በጣም ብዙ ኢትዮጵያኖች የዚህ ተጠቂ ናቸው። እንደ ምሳሌ ልጥቀስ ይሄ ምን እንደሆነ ዲቪ ሲሞሉ ሰዎች ልጆቻቸውን ሚስቶቻቸውን አንዳንዴ አይጠቅሱም። ይሄ ለተለያየ ነገር ነው። አንዳንዴ አንድ ሰው ውጭ ወጥቶ እንግዲህ ዲቪ ሞልቶ ይመለሳል ወደ ቤቱ፣ ባለቤቱንም ልጁንም አካትትም። አንዳንድ ጊዜ የተለያዩ ሩመሮች ስላሉ ልጅ ከሌለኝ ሚስት ከሌለኝ ዲቪ ደርሰኛል ብለው ስለሚያስቡ ሰዎች ይሄን የሚያደርጉ ሰዎች አሉ። ከዚህ በፊት ሰዎች ዲቪ ደርሷቸው ሲንግል ሳይሆኑ ሲንግል ነን ብለው ሞልተው አሜሪካ ውስጥ ከመጡ በኋላ በግሪን ካርድ ልጆቻቸውን እና ሚስታቸውን ወይም የትዳር አጋራቸውን ያመጣሉ። ከዛ ሲቲዝንሺፕ አፕላይ ሲያደርጉ ይሄ ብዙ ኮንሰርን ሆኖ አይነሳም። ኦፍኮርስ ዋሽተዋል፣ ግን የኤስአይኤስ ኦፊሰሩ ይሄን ይመለከቱና ያገለዋል። አሁን ግን በቅርብ ከገጠሙን ክስተቶች ይሄ በጣም ሬር ነው። የግሪን ካርዳቸውን እየነጠቁ ወደ ኢሚግሬሽን ፍርድ ቤት እየወሰዷቸው ነው። እኛ አሁን ክላይንቱን የመጡ ሰዎች አሉ። ይሄ በባይደን አድሚኒስትሬሽን ሆነ ከዚህ በፊት ገጥሞን አቅም ነበረ። አሁን ግን በዲቪ ሎተሪ መጥተው ዲቪ ሲሞሉ ግን ልጅ እያላቸው ወይም ትዳር እያላቸው የዋሹ ሰዎች ግሪን ካርዳቸውን እየነጠቁ ወደ ሪኒቫል ፕሮሲዲንግ እየወሰዷቸው ነው በትራምፕ አድሚኒስትሬሽን። ይሄ በጣም ዩኒክ ነው። እንግዲህ እኔ በጣም ብዙ ጊዜ ነው የምለው ሲቲዝንሺፕ አፕሊኬሽን ዩኒቨርሳል የሆነ ቼክአፕ የሚከፈትበት ስቴጅ ነው እና ምንም ችግር ካለብን በግሪን ካርዳችን ሂደት ፖዝ እናርግ፣ አፕሊኬሽኑን እናቁመው። ቢያንስ አሁን ያለው አድሚኒስትሬሽን እስከሚቀየር ድረስ፣ ቢያንስ ይሄ ጥብቅ ሪኳየርመንት እስከሚቀዘቅዝ ድረስ ማለት ነው።